እንዴት ነው? ሰላም ነው? ሰላም አለን ቤሪያችን ቤሪያ እንዴት ነሽ? አለው ምንድነው በኩል ሌሊት እንደዚህ ፏ ማለት ምንም ቤሪዬ እዚህ ጋር አንዱ ፉቴ የተባለ ጠጅ ነው መስይ ይልሻል ኮሜንት ላይ ብቻ ስለለበስኩ ነው። ሮስት ጀመራችሁ። አየ ያራዳ ልጅ ወዲያው ገባት። ብቻ ስለለበስኩ ነው። ይመች እና ጊም ላይ ናት። ያ እንጨት ያስገቡ ጀበበችና ፓገል ሰው ያስገቡ ሮስት እያደረጉ ነው። ብትወጪ ይሻልሻል። በማርያም ነው ፓገል ልውጣ። ኧረ እኔ ሰጥቼሻለሁ ስንጥቁን እግዚአብሔር እንዴ አንተ አኩቻ ምን ሆነ ነው የምታስቀየመው? ሰው ግን ደህና ጌም ልትጫወት አልነበር እንዴ? ጀብበሽ ግን በስመ አብ ሮስት አታርጊ በእግዚአብሔር እንዴ። እኔ ምንም አልተናገርኩኝም። እኔ ምንም አላልኳትም። ራስን እኮ ያቀማጠልካት ጀቤ ምን አደረገች እንዴ? እኔ ነኝ እንዴ አኩቻ? እኔ ሰላም አይደል እንዴ አልኳት? ምን አልኳት? ኧረ ምስኪን ልጅ ነሽ በእናትህ። ምንድነው የድሮ ጭካኔክ ነው የሚሻለ። እማ ምን ነው አይንሽ? እንጃ አይ ቲንክ ላይቱ ነው። እንዴት ነሽ? እንዴት ናችሁ? አለን አይደል? ሁሉ ሰላም አለ። አሁን አኩቻ ስሟን ካልነገረች ምን ብለህ ነው የምትጠራትሽ? ኒዮ አይደል? ኒዮ ቻይነኛ ነው። ደበበች። አንቺም አሪፍ ነሽ። አማርኛ ነው። ኮሪያ አይደል? ኒዮ ያ እንደነሱ ምን ማለት ነው? ስምሽ ናየው ነው? ናየው አይደለም። እንደዛ ብሎ የሚጠራኝ ሰው አለ ነው። ለዛ ኒዮ አልኩት። ምን ማለት ነው ኒዮ? አይደለም የተመረጠች እምትበር ክንፍ ኑሯት እንዲህ ነው የሚባለው። ሁሉም ትርጉም እኮ ምን ክንፏት ሰብሮ ምናምን ዳክዬ ምናምን በቃ እንደዚህ ከዛ ያልፈ ታሽጎ ምናምን እየበረረች ከዛ ጀበበች። እዚህ ጋር እያየሹ ነው። ጀበበችን እያየሹ ነው አይደል? ሳይቆዳመጥ ጀቤ በያት። አንቺ ግን ጀብነት ጀብዋ ጀቢቲ ጀበበች ግን እንትኑ ከየት ነው የመጣው ስሙ? ሲመጣ የተፈጠረበት ነገር እንዴት ነው? ኧረ እዚህ አልነግርህም። በእናትህ ንገሪኝ፣ በእናትሽ ንገሪያት። እሷም እኮ የእሷም እንድንነግረን እኮ ነው። ንገሪያትና እሷም ትንገረን። ምንድን ነው እንትን ወይ ግን አይ እንትን ድራፍት በጣም ነው የምወደው እና ሁሌ ከጓደኛዬ ጋር ተቀጣጥረን የምር ኦኬ አረፋው ላይ ወድቀሽ ነው ምን ፊቷ አባበጠብን? አረፋ ላይ ወድቀሽ ነው ማለት? አይ እንደዚህ ፍሬሽ ነው ብለን እንዴት ሞክር ለጠርሙስ ላይ እንዴት ነው የሚሞክሩት? ኦኬ ለብልና በቃ ይደብረኛል ከተቀመጥኩበት መነሳት። አልወድም ዙረት ነው እየጠበሰ። ኧረ ጀቤ በቆሎ እየጠበሰ ነው ወይ ይልላል? አይደለም ሳንተን ጋር ሞኩኝ ነው ለፈደድ እና ዱቤ ልጥረው ራፍቱን ከይሹ ዱቤ ልጥረው ዱቤ ምጣ አልፈልግም። ከዛ በቃ ሁሌ ነው መጨረሻ ላይ ትጠየቂያለሽ። እያወራች ነው እኛ እንዳትሰሚ እያደረግንሽ ነው። መጨረሻ ላይ ትጠየቂያለሽ ምን እንዳለች። ጀበብ እያሉ አልመጣም። አልገባኝም እኮ በቃ ጀበበች ተባለ። ታሪክ ያመጣጡ ግን ጧጧ ስለምጀብን እኔ ጣት ነክቼ አላውቅም።
ኧረ በእናትሽ ደግሞ ቅጠል ፍየለሽ እንደ አንቺ በእናትሽ ነው ወይስ ዳኒ ሮስት ነሽ? እሜ ያዋሉን እንዴ ብዬ ደግሞ እንዲሁም ደግነቴ መከራ ነው እኮ በሲንግል ነው በሲንግል ነው ከቻ ያለው ስምሽ ቤቢዬ ፓገል የመጀመሪያ ሲንግሉ አልደቃ ነው የመድረክ ስሟ ነው ጀበበች What's up my friend what's up baby why you ignore me why እንዴ እንግሊዘኛ ነው እንዴ ቦንዳ ነው እንግሊዘኛው ቦንዳ ነው እባክሽ ታስሮ ነው የተሰጠኝ ስፈተው ያመላልጠኛል ጀሮ ካሌባ እንጅላት ትግዙ ልዬ ነበር ኒዮ ግን ስምሽን እንኳን ነገርሽንም አመጣ አዎ ኒዮ እኔም ረጅም ነው ስላለችኝ ከምን ወደዚህ ምን እንደመጣ እኔም ማወቅ ፈልጌ ነበር ናዮሚ አይደለስምሽ ኖ ናዮ አይደለም ናዮ አንቺ ደግሞ ጀብ ነው በእናትሽ ትልቅ ጭንቅላት ትንሽ አስተሳሰብ አይከብድም በስርዓት ነው ሩት ኦኬ ፍሩት ይመችሻል አይመቸኝ ከየት ነው ከሩት እንዴት ነው ናዮ ግን የመጣው የሆነ ሰው እንትን ኑሐሚን ብሎ የሚጠራኝ ሰው አለ ከዛ እሱን አቆላምጬ እኛዋልኩት አሪፍ ነው በጣም ቆንጆ ኑሐሚን ብሎ የሚጠራሽ ደግሞ ታሪኩ አመጣጡ የሆነ ሰው ነው ከሆነ ሰው ነው ምንጩ ገብቷል እኮ አለልሽ ነበር አባትሽ ናቸው ያ ትልቅ ሰው